የህንድና የፓኪስታን ውጥረት እንግዲህ ተባብሶ የቀጠለ ሲሆን ዛሬ ላይ አዳዲስ መረጃዎች እየወጡ ይገኛሉ። ይህም ምንድነው? ዛሬ ህንድ ፓኪስታን ላይ ጥቃት ሰንዝራለች። እንግዲህ በዚህም ፓኪስታን በአጸፋ እርምጃዋ 5 የህንድ ተዋጊ ጀቶችን መትቼ ጥያለሁ ስትልም አስታውቃለች። ፓኪስታን አፕሪል 22 በካሽሚር ግዛት ፓላጋሃም ባደረሰች ጥቃት ከ26 በላይ ሰዎች መገደላቸውን ተከትሎ ህንድ ትላንት ምሽት በካሽሚር ግዛት በፓኪስታን ካሽሚር ነው የፓኪስታን አሸባሪዎች መሽገውባቸዋል ባለቻቸው 9 ኢላማዎች ላይ የአየርና የሚሳኤል ጥቃት ፈጽማለች። የህንድ መከላከያ ሚኒስቴር ጥቃቱ የተሳኩ ነበሩ ያለ ሲሆን ፓኪስታን በወሰደችው ያጸፋ ምላሽ 5 የህንድ ተዋጊዎችን ጨምሮ ሰው አልባ አውሮፕላኖችን መታመጣሏን አስታውቃለች። የፓኪስታን ወታደራዊ ኃይል ቃል አቀባይ ሌተናል ጀነራል አህመድ ሻሪፍ ለሮይተርስ እንደገለጹት እስካሁን ድረስ 5 የህንድ ጀቶችን ማለትም 3 ራፋኤል ጀቶች፣ 1 ሱ-30 እና 1 ሚግ-29ን ጨምሮ 1 ሰው አልባ አውሮፕላን መምታቷን አረጋግጣለች። ህንድ ፓኪስታንን መተዋቸው ስላለቻቸው የጦር አውሮፕላኖች ጉዳት እስካሁን ምላሽ አልሰጠችም። ራፋኤል ተዋጊ ጀቶች ውስጡ እንደያዘው ፓኬጅ ቢለያይም ዋጋው ከ100 ሚሊዮን በላይ እስከ 277 ሚሊዮን ዶላር ሊደርስ እንደሚችልም ይገመታል። የህንዱ ጠቅላይ ሚኒስትር ሞዲ ወደ ፓኪስታን የሚፈሰውን ወንዛችንን እናቋርጣለን ሲሉም ዝተዋል።